በዓለማችን ላይ አእምሮን የሚያስቱ ለማመን እጅግ የሚከብዱ እንዴት ሊሆን ቻለ ብላችሁ ራሳችሁን እንድትጠይቁ የሚያደርጉ ትንግርታዊ ክስተቶች ይፈጸማሉ። ዛሬ የምንነግራችሁን እውነተኛ ታሪክ ስታስቡት ግን ደማችሁ ይረጋል። አንዴ በምናባችሁ አስቡት። በታላቅ የሰርግ ድግስ ላይ ናችሁ። ዘመድ አዝማድ በደስታ ይጨፍራል። ሙሽሪት በባህላዊ አልባሳት አጊጣለች። ነገር ግን ከጎኗ የተቀመጠው የተቃጠላትን የወርቅ ቀለበት የሚቀበለው ሙሽራ የሰው ልጅ ሳይሆን መርዝ አፉቱ ላይ ያዘለ አደገኛ ኮብራ እባብ ቢሆንስ? ይህ የፊልም ታሪክ አይደለም። ከ3000 በላይ ታዳሚዎች በተገኙበት በታላቅ ድምቀት የተፈጸመ እውነተኛ ሰርግ ነው። ዛሬ በኖራ ቲቪ ከእባብ እስከ አደገኛው ውሻ፣ ከምናባዊ የሆሎግራም አኒሜሽን እስከ እጃችን ላይ ያለው ስማርትፎን፣ ከሰው ልጅ ውጭ ሌላ ፍጡር አግብተው ዓለምን ጉድ ያሰኙ፣ ሰማይና ምድርን ያናወጡ 4 እጅግ አስገራሚ ጋብቻዎችን በጥልቀት እንመለከታለን። እነዚህ ሰዎች ለምን ይህን አደረጉ? ከጀርባው ያለው ሚስጥራዊ እውነታስ ምንድነው? አጀብ እያላችሁ እስከ መጨረሻው ተከተሉን። ወደ መጀመሪያውና እጅግ አእምሮን ወደሚፈትነው ታሪካችን ስንገባ የኢንድራ የሉን አስደናቂ አጋጣሚ እናገኛለን። በ2006 ዓመተ ምህረት በህንድ ኦዲሻ ግዛት ይህች ሴት አደገኛ ከሆነው የኮብራ እባብ ጋር የጋብቻ ጥፌቷን አሰረች። ኢንድራ እንደምትናገረው ሰብአዊ ከአእምሮ በላይ የሆነ ሚስጥራዊ መንፈሳዊ ትስስር ነበራት። በየቀኑ ወተት ታስቀምጥለታለች። እርሱም ምንም ሳይጎዳት ወተቱን እየጠጣ ይመለሳል። ነገር ግን ትልቁ ድራማ የተከሰተው በሰርጉ ቀን ነው። ሙሽራው እባብ ከተሸሸገበት ጉድጓድ አልወጣም አለ። ታዲያ ሰርጉ ተሰረዘ። በፍጹም። የአካባቢው ህዝብ ከነሐስ የተሰራ የእባብ ምስል አምጥቶ እውነተኛውን እባብ እንዲወክል በማድረግ ከ3000 ህዝብ ፊት ለሰዓታት የፈጀውን ድግስ ፈጸሙት። አጀብ አትሉም? ገና ምን አይታችሁ? ከዚህም የባሳለ። ሁለተኛ፣ ከእባቡ ሰርግ ሳንወጣ ወደ ሌላው አእምሮን የሚያስቱ የባህል ተጽዕኖዎች ስናልፍ የ18 ዓመቷን ማንግሊ ሙንዳ እናገኛታለን። ይህች ወጣት ያገባችው ደግሞ ሸሩ የተባለውን የመንደር ውሻ ነው። ጥያቄው ግን አንዲት ወጣት ሴት ለምን ውሻ ታገባለች? ነገሩ እንዲህ ነው። በኮከብ ቆጣሪዎች ትንበያ መሰረት ማንግሊ ላይ ማንግሊ የተባለ አስፈሪ የሞት እርግማን ነበረባት። እንደ እምነቱ ከሆነ የመጀመሪያ ባሏ የሰው ልጅ ከሆነ ወዲያውኑ በድንገት ይሞታል ወይም በመላው መንደሩ ላይ አሰቃቂ መቅሰፍት ይወርዳል። ይህንን የሞት እርግማን ወደ ሌላ ፍጡር ለማስተላለፍ ሲባል ውሻው ሸሩ በልዩ መኪና ተጭኖ መጣ። ታላቅ የሰርግ ድግስ ተደግሶ ሙዚቃ ተጫውቶ የሞት እርግማኑን ወደ ውሻው አስተላልፈው ሰርጉ ተጠናቀቀ። የሰዎች እምነት ወዴት እየሄደ ነው? ብዙ አትደነቁ። ገና ከዚህም የሚብሱ ጉዶችን እናያለን። ሶስተኛ፣ አሁን ደግሞ ከባህል አለፍን ወደ ዘመናዊው ዓለም እብደትና የቴክኖሎጂ ትንግርት እንሸጋገር። በ2018 ዓመተ ምህረት በጃፓን አኪሂዶ ኮንዶ የተባለ ሰው ሃትሱኔ ሚኩ ከተባለች የ3D ቨርቹዋል አኒሜሽን ገጽ ባህሪ ጋር በይፋ ጋብቻ ፈጸመ። አኪሂዶ በስራ ቦታው ከሰዎች ደርስበት በነበረው ከባድ መገለልና የልብ ስብራት ምክንያት ወደ ከባድ ጭንቀት ገብቶ ነበር። ከሰዎች ጋር መግባባት ሲከብደው ፍቅሩን በስክሪን ላይ ለምትታየው አኒሜሽን ሰጠ። ለዚህ ሰርግ አኪሂዶ ከ$18,000 በላይ ወጪ አድርጓል። ቀለበት አሰረላት። 39 እንግዶችን ጠርቶ ደገሰ። ይህ ታሪክ በዘመናዊ ዓለም ውስጥ እያደገ የመጣውን ከባድ የብቸኝነት ስሜት በግልጽ የሚያሳይ ትንግርት ሆኗል። አራተኛ፣ በመጨረሻም ወደ አሜሪካ ላስ ቬጋስ እንጓዛለን። እዚህ ደግሞ አሮን ቸርቨናክ የተባለ ሰው የራሱን ስማርትፎን አግብቷል። አዎ፣ ሁሌም በእጃቸው የምትይዙትን ስልክ። አሮን ይህን ያደረገው ስልኩን አፍቅሮት አይደለም። ይልቁንም የዘመኑ ሰው ከስልኩ ጋር ያለውን አደገኛ ጥገኝነት ለዓለም ለማሳየት ነው። አሮን
ሲናገር ጠዋት ስንነሳ መጀመሪያ የምንነካው ማታ ስንተኛ የምናየው ሚስጥራችንን በምኑ የምናካፍለው ስልካችንን ነው። ይህ ደግሞ በትክክል የጋብቻ ያህል ጥልቅ ግንኙነት ነው በማለት ዓለምን ተሟገተ። እንግዲህ ተመልካቾቻችን ከእባብ እስከ ስማርትፎን ያየናቸው እነዚህ ታሪኮች የሰው ልጅ ፍላጎት፣ እምነትና ብቸኝነት ምን ያህል ወሰን እንደሌለው የሚያሳይ ነው። እስኪ እናንተስ በኮመንት ላይ ንገሩኝ። ከእነዚህ 4 አስገራሚ ትንግርታዊ ጋብቻዎች ውስጥ የበለጠ ደማችሁን ያቀዘቀዘው ወይም ያስገረማችሁ የትኛው ነው? ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። የቻናላችን ቤተሰብ ለመሆን ደግሞ ሰብስክራይብ ያድርጉ። በሌላ አእምሮን በሚያስገርሙ አስገራሚ ታሪካችን እስከምንገናኝ ቸርን ሰንብት።